አትሂድ ብዬ ጮኬ ነበር ብዕሬን አንስቼ የሀገርን ጥቅም የወገንን ፍቅር ባክብሮት አይቼ አትሂድ ብዬ ነበር ወገቤን ታጥቄ ሀገር ያለኛ ላብ እንዳትኖር አውቄ ተው ብዬ ነበረ ከልክዬ ነበረ ከባህር የወጣ ተረቴን ተርቼ ከመሄድ ሐሳብህ ላቀብህ ተግቼ መንገዱ ሾህ በስቶት ምን ጫማ ባይኖረን ትቼ ልሂድ አትበል እንጥረገው አብረን እያልኩኝ ወትውቼ አሳስቼ ነበር እኔም ተሳስቼ እርግጥ አትሂድ ብዬ ያኔ የጻፍኩበት እርግጥ አትሂድ ብዬ ያኔ የጻፍኩበት ብዕሬ ለምንጂ ውብ ቀለም አልቆበት ይታዘበኝ ነበር ይሄን መልሼበት ልክ ነበር ካንተ እዚህ ለፍተህ ስትኖር ባገርህ አፈር ላይ አባንከና የሚል ያንተን ልፋት የሚያይ አንዳችም ሰው የለም ህዝቡ ውጫም ልኳል ልቡ ተንበርክኳል ለሀገር ስታነባ በጥቅም ይለካል በነፃ ያላበህ በዶላር ይተካል አሁን በቀደምለት ለቤታችን ምርጊት ያቦካናት ጭቃ ብሎኬት ለማቆም ቦታው ተፈልጎ ተጣለች ተዝቃ ተመስገን ማለት ነው ቀርቶ መማረሩ ስንዝር መቀበሪያም ካልጠፋ ባገሩ ተመስገን ነው ጥሩ ለኑሮማ የሚሆን መሬት ማናስ ይዞን ቤታችን ወደ ላይ ቢቀርበን እግዚአብሔሩ ወደ ላይ ነው ጥሩ ወደ ላይ አሻቅቦ አንደኛው ባንዱ ላይ ኑሮውን ደርቦ እግዚአብሔር ቀረበ ጸሎት ተሰማ ባለቤት ልትሆን ነው እዚሁ ከተማ እሰይ የምስራች ለነዋሪ ሁሉ ሀገር ለወደደ ከነምናምኑ ለድሃው የሆነ ደርሶ ለተገፋ ፎቅ ቤት በየአይነቱ መጣ በወረፋ ሲባል ጆሮህ ሰምቶ ከጸሎት ጋራ እጣ ፈንታህ ገብቶ የጣ ቁጥር ይዘህ አመታት ቆይቶ ቅድሚያ ይሰጣል ስትከፍል 100 እንኳን 100 ቀርቶ የለህም 30 በቃ እድልን ጠብቅ የሚያለማ መጥቶ ሰፈሩ እስኪነሳ እንኳን 100 ቀርቶ የለህም 30 በቃ አሁንም ጠብቅ የሚያለማ መጥቶ ሰፈሩ እስኪነሳ እናልህ ወዳጄ ከዚህ ሁሉ ፍዳ ከዚህ ሁሉ ጣጣ ምን አለበት አሁን ደርሰህ ብትመጣ ምን ያደርግልሃል መሆን ያገር ዜጋ ሞልቷል ትርፍ መሬት ክፍቱን የሚያዛጋ ነፃ የሚሰጥህ ግን በሰው ሀገር ለፍተህ ላገኘኸው ጸጋ እንዲሆንህ ዋጋ ጠብታ ውሃ ነው ድንጋይ የሚበሳ እንጩ ዝም ብለን ህዝብ እስከሚነቃ ሀገር እስኪነሳ ብዬ ነበር ያኔ አለማወቅ ደጉ ለካስ ወርቁን ትቶ ለመዳብ ነው ጉጉ ሀገር መሃል ሆነህ ለሀገር ስትጮህ የለም የሚያዳምጥ
ማዶ ስትሆን ነው የሹክሹክታ ጉልበት ሀገር የሚለውጥ። ብትስቅ ብታለቅስ ሰው በወረፋ ሊያይህ የሚጋፋ ዘፈንህ የሚያምር እስክስታህ የሚደምቅ ከሀገር ስትወጣ ነው ጥበብህ የሚረቅ። እድሜህን ቀርጥፈህ ብትሆን ባለ ዲግሪ ማስትሬት ዶክትሬት ብትደክም ብትለፋ እውነቱን ልንገርህ በሀገሬ ሂሳብ ከውጪ የመጣ የ3 ወር ኮርስ ነው ሚዛን የሚደፋ። ያው ለወዳጄ ያገሬ ጎበዛዝት ህዝብን የምንላቸው ያገሬ ጎበዛዝት ህዝብን የምንላቸው ያለኛ ጨውነት ጥፍጠትም የላቸው ብለን ያልንላቸው ባንተ ከሀገር መኖር ጉዳይም የላቸው። ምን ታሪክ ቢሰራ ነብይ በሀገሩ መቼ ይከበራል ተረት እያወሩ ጸበል ጓሮ አግኝተው ቁርበት ነከሩበት። በልኔን አትስማኝ አንተ ወቅበት። አሁን ሌላውን ተው ቀበሌ ሄደሃል ገጥሞ አንዳች ጉዳይ በሀገር ነዋሪ መሆንህ እንዲታይ ይታወቅልህ ዘንድ የነዋሪ መግለጫ ስጡኝ ብትላቸው ሰው የለውም ቢሮው ባዶ መቀመጫ። አሁን ለሻወጡ አሁን ለሻወጡ ጠጥተው እስኪመጡ 1-2-3 ሰዓት አልፎ ይቀመጡ። ነገ ደግሞ የሉም ስለሚደክማቸው እረፍት ላይ ናቸው። የሆነ ቀን ታማው ሌላ ቀን ረስተው ወጡ ሳይፈርሙ ስብሰባ ላይ ናቸው ስራ እያስቀደሙ ምንድነው ስራቸው? ዛሬም ከስብሰባ ነገም ካለቃ ጋርም ያጣጥላቸው። ያን ጊዜ ለምርጫ ቅስቀሳ ሲዞሩ ያንተን መታወቂያ በአግባቡ ሊሰሩ ነበረ ዲስኩሩ። እሳቸው ግን የሉም ባዶ ነው ወንበሩ። ተዋቸው በቃ ልንገርህ ብትሄድ ነው የሚያዋጣ። አለህ የሚልህ ከሌለ ምን አልክ ሀገር ብትወጣ? አለ የሚልህ ከሌለ ምን አለ ከሀገር ብትወጣ? አንዱ ሀገር 3 ዓመት ኖረህ ጸጉር ለውጠህ ብትመጣ ቀድሞም ችግር አይኖርህ የማን አይናየህ በክፉ። አንዳችም እንዳትጉላላ ያውም ተክነው በዘርፉ። እንደሄድክበት ሀገር እረፍትም የሌላቸው ያንተን ችግር አዳማጭ ክቡር ሚኒስትር ናቸው። ምንን ሰይምልህ በየአደባባዩ ምንን ሰይምልህ በየአደባባዩ የሚመጡት ልጆች ያንተን ግብር እንዲያዩ የሚባል ዘመቻ ያንተው ላንተ ብቻ። ምንን ሰይምልህ በየአደባባዩ የሚመጡት ልጆች ያንተን ግብር እንዲያዩ የሚባል ዘመቻ ያለው ላንተ ብቻ። ሽማግሌ ልከህ የከለከሉህን ቆንጆዋን ኮረዳ በፈለከው ሰዓት ስበ የምትወስደው ከእናትየው ጓዳ በህፃን በአዋቂው እንዲያምትወደድ ብትርቅ አይደለም ወይ ከሀገር ብትሰደድ። ታዘብኩት እኔኑ አፈርኩኝ በራሴ ያን የመሰለ ሀሳብ እንዲያማራከሴ። እንኳን በምድራዊው ባለማዊው መድረክ ለነፍስ ልታድር ስትታረቅ ካምላክ የላብህን ቋጥረህ ለእግዚአብሔር ስጦታ አስራት ብታወጣ መቀነት ብትፈታ
ካንተ 100 ብር የ$5 ጥሪ ይደምቃል እልልታ ምን ያደርግልሃል ምስጋና ቢስቀ ውለታ ቢስ ሀገር ለሄደ የኖረ ያለን ለሚያባረር ምን ያደርግልሃል ምስጋና ቢስቀ ውለታ ቢስ ሀገር ለሄደ የኖረ ያለን ለሚያባረር አይኔ ጥበበኛ ሲጎል ከያኒ ሲታጣ ሀገር ነው የሚጎል ቀይ ነው የሚቀጣ ባንዲራ ነው የሚፈዝ መዝሙር ቅጥም ያጣ ብዬ ነበር ያኔ ከሀገር እንዳትወጣ ሀገር አድባር የለም ጥበበኛም ጎሏል ዋርካ ጥላ አይሆንም ሞገስ ክብሩን ጥሏል የምን ደሞ ዋርካ ደሞ የምን ዋርካ በደና መጥረቢያ ወገቡ ላይ ሰብሮ መሬቱን ለልማት ግንዱን ለቤት ማግሮ ለለውጥ ነገስገስ ከተማ ሰማምሮ ምን ያደርጋል ዕውቀት አስተሳሰብ ዜሮ በድንጋይ ላይ ድንጋይ በህንፃ ላይ ህንፃ ፋሽኑ ዘንድሮ ዋሽንግተን ክትፎ ስኩል ኦፍ ፕላኔት ጀነሬሽን ቢዩቲ ፍሪደም ዳቦ ቤት የጎንደር እስክስታ በክለብ አትላንታ ይሄ ነው ትውልድህ አንዳችም ማያተርፍ ያንተን ባገር መኖር ከቁጥር ማይጠፍ ስለዚህ አጠፍኩት አትሂድ ያልኩትን ሽሬዋለሁ ዛሬ ይልቅ ስትሄድ ጥራኝ ልሻገር አብሬ መቼም ያሳዝን ላይ መልሶ ከውሃው ነው እመጣለሁ ዞሬ ስሜን ቀያይሬ መቼም ያሳዝን ላይ መልሶ ከውሃው ነው እመጣለሁ ዞሬ ስሜን ቀያይሬ ያኔ ይቀበለኛል ፍቅር ያጠግበኛል ህዝብ ያገሬ ክብሬ መቼም ያሳዝን ላይ መልሶ ከውሃው ነው እመጣለሁ ዞሬ ስሜን ቀያይሬ ያኔ ይቀበለኛል ፍቅር ያጠግበኛል ህዝቤ ሀገሬ ክብሬ